አንተ ጋር ሰውን የሚሰማኝ ስሜት ሌላ ከማንም ጋር ሰውን የሚሰማኝ ስሜት አይደለም ማለት በቃ የሆነ ለሰው እጂ ከማወራ ላንተ መጥቼ ባወራ ይቀርለኛል ሰውን መረዳት ትልቅ ነገር ነው ይባላል እኔ ጋርም ያለው ስሜት እንዳንቺው ተመሳሳይ ነው ትዝ ይልሻል ያኔ ፍሬሽ ታይም ላይ ሰው ሁሉ ሰው ማከል ካንቺን ሳይሽ ከዚህ ቀድሞ በጣም የማቆም ሳገኝ ያለ ተሰማኝ ነበር ከዛም አንፃር ነበር የቀረብኩሽ ቆይ እኔ ላንተ ምን ነኝ ማለት ምን እንደሚሰማ ያው ክላስሜት ነኝ በቃ እና ደግሞ ኖርማል ጓደኛ በቃ አይደለም እንዴ ናይሱን በቃሽቶ ቋንት ሰው ለምን አትወኝም ነገርኩ እኔ በቃ እንዲህ አይነት ነገር ውስጥ መግባት አልፈልግም እኔ ያልኳለው ነገር ምንም ሊገባኝ አልቻለም ለዚህ ራስ በራስ መንገር ተወጣው በቃ ከዚህ በላይ ምንም ልረዳ አልችልም አንተ ጋር የመጣው ነበርኩ ወዴት እየሄድክ ነው አዚህ ሞኝ እንድታወቅሽ ነው ከዚህ አጠፋን ብዬ ነው እኔም ባክሽ ደብሮኝ እየወጣው ነበር ምን ደግሞ ለምን ክላስ ላይ አልገባህም አንቺ ከተማርሽልኝ ይበቃኛል እንዴት ቀልዳለህ አንተ ብትማር ጥሩ ነው በጣም የተዘናጋ ነው ደግሞ ጥሩን ነው ወደ ዛይራም ፈታን ነበር ናሽ በቃ ከቅድሙ ስልክ በኋላ እኮ ትክክል አይደለም ምን ሆነ ነው እንደዚህ ዝም ያልከው ለምን ማታወራው ቤት ደህና አይደል አይደና ናቸው እንዲሁ በቃ ደብሮኛል ለዛ ነው ለምን ማታነሳው አስፈላጊ ስልክ አይደለም እኔ ጋር የማይወራ አስፈላጊ ስልክ ነው ወይ ሌላ ነገር ነው እንደዛ ነው የምታስቢው እንግዲህ ካነሳው እንደዛ ቢሆንስ ኮነማ ሆነ ነው መላለው ተካራነሳው ነው ሰዋለ ይሄ ስልክ እንዳታነሽ ነግሬሻለሁ ደረቅ ኮናሽ
አንቺ ወይዬ አላው እንዴት ነሽ? ዛሬ እኮ የቤካ ልደት ነው። የምርሽ ነው? አዎ እና ያልኩሽ ያማከርኩሽ ነው ያን ነገር ልነግረው አስቤያለሁ። ዋው ጥሩ አስበሻል። ይሄ እድል እንኳን ሊያመልጥሽ አይገባም። አዎ እና እስቲ ነግረዋለሁ። በቃ ይቅናሽ ጓደኛዬ መልካም እድል። በቃሽ ደውልልሻለሁ እሺ በኋላ እሺ ቻው ቻው ቤካዬ ነው እንኳን ተወለድክልኝ ዛሬ ላንተ ልዩ ቀን ናት ለኔም እንደዛው እና በተለመደው ሰዓት በተለመደው ቦታ እንገናኝ ማፈር ደግሞ አይቻልም መልካም ቀን መልካም ልደት ይሁንልህ ቻው የታለ ምን ነሻል የታለ ማ ቤካም አልሰማሽም እንዴ ምን ውስድሮ ሞልቶ ሄዱ ነው ዊዝድሮ አዎ ማለት ምን ሆኖ ህይወት እንደዚህ ናት እኛ ባሰብነው መንገድ ሳይሆን እሷ ባሰበችልን መንገድ ነው የምትወስደን አንዳንዴ ያለን አማራጭ ህይወት የምታዘጋጅልንን መሰናክል ማሸነፍ ብቻ ይሆናል የሐዋሳ ዩኒቨርሲቲ የ3ኛ ዓመት የጤና ሳይንስ ተማሪ ነበርኩ አንዳንድ ጊዜ ለምን ወዳቸው ሰዎች ስንል የማንወደውን ነገር ለማድረግ እንገደዳለን አንድ በጣም ከራሴ በላይ መወዳት ታላቅ እህት አለች ለሷ ምንም ነገር አደርጋለሁ እንዴት አመሸሽ ቴና አይሴና ቤኪ ኮመቷል እንዴ ምን ሆኖ ትምርቱስ እኔን ጀምሩ ቃይዞ መጥቷል አሁን የታለ እኛው ከጓደኛው ጋር ወጣ እሺኛ ጎረምሳ የግቢውት በጣም ለውጦ ይሄለ እንዴ ከመቼ ጀምሮ ነው እስከዚህ ሰዓት ማምሸት የጀመርከው ሰላምታ አይቀርም ደሞ ናፍቀሽኝ
ይቅርታ እኔም ናፍቀኸኛል ስልክሽ ስልኬማ ቻርጀር ዘግቶብኝ ቆይ ግቢ ሰላም አይደለም እንዴ ምን ተፈጥሮ ነው በፈተና ወቅት ዶክመንትን ይዘህ የመጣው አረ ሰላም ነው ዊዝድሮ ሞልቼ ነው ዊዝድሮ ነው ያልከው አዎ አየሩ ትንሽ ስላልተስማማኝ ዊዝድሮ ሞላ ቆይ ሳትዋሽ ንገረኝ እንዳንተ አይነት ጎበዝ ተማሪ ዊዝድሮ ሞልቶ እንድትመጣ ያደረገ ነገር ምንድነው እንጂ ደግሞ ጭንቀትሽ እኮ ኦቨር ምን ሆናል ብለሽ ነው አየሩ ትንሽ ያልተስማማኝ በዛ ላይ ጭንቀት ሲበዛብኝ በቃ በዚህ አይነት ሁኔታ ፈተና ተስራለሁ እንኳን መጣከኝ ሚክስላ ናፍቀኝ ነበር ስራ እንዴት እየሄደላችሁ ነው ከኛ መንገድ አሪፍ እየሄደ ነው መድኃኒቶቹም ከኬንያ ተነስተዋል ስለዚህ የዶክተሯ ጉዳይ ነው የቀረው ማለት ነው የሷን ጉዳይ ቶሎ ልባት በሰጠው ጥሩ ነው የሷን ጉዳይ ለኔ ይቶ በቶሎ ጨርሰዋል ለዛ ሆነ ሌላው ነገር አላውቅስ በናብር ነገር ደግሞ ሚጣት በለኝ ስሜ ናርዶስ ነው ወይ ናርዶስ ግዳጅ ወጣችሁ ብዬ አስቤ ሳልጨን መምጣት በጣም አስገርሞኝ ነው እንዴ የምን ግዳጅ ደሞኮ ግዳጅ የሚሄደው ሰው 24/7 እንዳንተ ለሚተኛ ሳይሆን ልብ ያለው ሰው ነው ልብ ታወለች ታው መንገድ ሄዳል እንዴ ደሞ ዛሬ ምን አግኝታ ነው ባክ በጊዜ መነሳትክ አስገርሞሻል በጣም እንጂ እንዴ በጊዜ መነሳት ልክ እንደኑሮ የሚከብደው ወንድም እንዳለኝ ነበር ማቀው እናቴ እቴ ሲኒ እኔ ያንቺን ምላስ በባዶ አንጀቴ አልችለው ለቤት ውስጥ መቀመጥ ነገር ካለ አምጪልኝ ቁርስ ቁርስ የለም ባ ምን ነው ቆባባ እኔም ማላቀው ጾም ገባ እንዴ ጾም ገባ እንዴ እኔም ናቅላለሁ እሱን ታበስት መጣ ጠይቃታለህ ስልክ እየጠራ ነው ደግሞ አንዱን ካንቺ ትልቅ ስልኩሽ አለኝ ወደኔ እና በር ላይ ነው የወጣው እሺ ሰላም ለዚህ ቤት ሰላም ለሚገባው እቺ ናርዲናት እንዳትለለ ተጠራጠርከ አንተ ባንዳመት ይብሉሎ አለ ወይ ሰላም ነው አለ አታቱ የመዳብራው ውጤት ዝም ብሎ ለሸንበቆ መርዘም ነው እና ታዲያ እንዳንተ እንደ ታዋም ቆጨዛውኝ ይልቀር እኔ ይሄን ምላስሽን አልችለው እንዴ አላበዙትም እንዴ ደባ ምንም አታስብ ፊርማውን ዛሬ ትፈርማለች አዎ ስለዚህ መድኃኒቶቹ ሰሞኑን መግባት ይችላል ለዛ ነው እኮ በሆስፒታሉ ህጋዊ ሆኖ እንዲገባ የፈለኩት እንግዲህ አታለቃቅስብኝ ነገሩን በተጠና መልኩ ለማስኬድ እየሞከርኩ ነው ደግሞ ያችን ሰላቢ ዶክተር ከመንገዳችን ገለል ለማድረግ ነው በቃ ሌላ ምንም አያስፈልግም
ደውልልኝ። ስለዚህ ደብዳቤ ልታስረዳኝ ትችላለህ? ስለ ስራሽ እየጠየቅሽኝ ባልሆነ ስለ ስራ ይችላል። ስለዚህ ደብዳቤ ልጠይቁ። ምን የሚሆን ደብዳቤ ነው? ወጪ እንድታደርጊ የተሰጠሽ ደብዳቤ ነው። እኔ ደብዳቤ ወጪ አላደርግም። አንቺ ማን ስለሆንሽ ነው ቦርዱ ያመነበትን ደብዳቤ ማታወጪው? እኔ ማንንም ስለሆንኩ ሳይሆን ደብዳቤ ምንም ስላልሆነ ነው የማልፈርመው። ወደሽ ሳይሆን በግድሽ ትፈርሚያታለሽ። ሄሎ በኪ ወይ ሄዶ እንዴት ነሽ? አላው እንዳልቀሰቀስኩ ተስፋ አድርጋለሁ። ብዙም ተስፋ በተረጊ ምን ከመሰላደ መሰለሽ ያቆረጥሽ በቃ ገኘው ብለኝ ነንል በነጻት ኮመኩማላ በእንስኪ ገረኝና አንድ ሁለት ልፍታል። አልሰማሽም እንዴ? ምን ይፈታል ማየት ካቆምን ቆየ ደረቅ መጥቻለሁ እንኳን አይባል ይሄንንም ከሶልስማ እሺ ሞራ ይደበቅ ለነገሩ አርቶ አድሮሽ ምን ሰርተው ይብሉ በስራችን ማትምጣት ለኔ ደና ፈሽ ነበር ለዚህ ነው ቶሎ ደውል ሄሎ ማለት ነው አሰስ እደን አቤት ምን ሆነሽ ለና ሲጣራ ማሰብ አልሰማሁም። ከቤት ትምህርት ቤት ከትምህርት ቤት በቤት ከዛ ውጭ ስትንዘራዘን ነበር ተብዬ ብሰማ ውርድ ከራስ ነግሬሻለሁ። ደወለችልህ? አው ጧት ደውላልኝ ነበር። ቆይ መምጣቴን እንድነግራ ለምን ፈለክ? ሆን ብዬ ነው ያደረኩት። ለምን? ምክንያት ስላለ። ምን አይነት ምክንያት? ምክንያቶቹን ላቆኝ ነበር። አንተ ልጅ በጣም ታጠራጥረኛለህ። ከድሮም ጀምሮ ድብቅ ነኝ። አሁን ራሱ ምን ያሰብክ እንደሆነ ግራ ይገባኛል። ብዙም አታስብ። ማወቅ ያለብህ ነገር ካለ ማወቅ ባለብህ ሰጣቃለህ። ግን ያልገባኝ ቅድም ማለት ነው ሄዱ ያወራች አጎቷ ሲታረፍ ነው መሰለኝ ስልኩን እንዴት ጆሮ ላይ እንደዘበረ ያጎቷን ሰማቴ ነው እንዴት ወጣ እንደውም እሷ በመሆኗ ነው ጆሮ ላይ የዘጋችልህ። ያጎቷን ባሪያው ሰማይና ምድር የሚቀጠቀጠለት ሰው ሊሆን ይችላል። ለማንኛውም እዚህ ቦታ ክፉ ነገር እያናገርከኝ ነው። ምን የሚያስቅ ነገር ተናገርኩ? ገርመሽኝ። ምን ነው የገረመሽ? ከነሱ ጋር መጋፈጥ ብቀርብሽስ? ሌላ ሰራተኞች እኮ እንዳችሁ መጋፈጣችሁ ሳይ የያዛችሁ ነገር ይዛችሁ እኮ ነው። አንቺ ምን አለብሽ? መድኃኒት ከስቶር ያወጡ እንደፈለጉ ሲያረጉ ዝም ስራና አይደል? አሁን ደግሞ ጊዜ ያለፈበትን መድኃኒት ለማስገባት የሚሯሯጡት የምን ጊዜ ያለፈበት መድኃኒት ነው የምትይው? ሰዎች እኮ ሌላ ታሪክ ውስጥ ናቸው። እና ምን ይሻላል? ይህ ማህበረሰብ ላይ ከሚሆን ሞቴን እመርጣለሁ።
በፍጹም ገበያ ላይ ያወሩት ሄዱዬ ወይ አስላጉት ሲሆን ነገር ስላጉት ምን አለ አይደል ሊሆን የተለየ ነገር ከስራ ሰዓት ውጪ ምንድነው የሚያደርገው ከስራ ውጪ ቤት ነው የሚሆነው በብዛት አንዳንድ ስራዎቹም ደግሞ ከባልደረቦቹ ጋር ምናምን ቤት ነው የሚሰራው ለምሳሌ ምን አይነት ስራ አረ ጥያቄ የምር ከመርማሪ ፖሊስ ጋር ልይ መሰለኝ ለመርማሪ ፖሊስ ውስጥ ማንነው ጥያቄ ያደርጉባክሽ አረ አባባል ነው ያው ሰውን በጣም ስላጉት እየጠየቀኝ እኮ ስለሆነ በሰላም ነው ታውቆሻል ምን ሰሞኑን ቆራሽን ዘንግተሽዋል ትንሽ ቆጥረት ስለሆንኩ ነው ለምን ከዚህ ውጥረት እንድትላቀቂ ወይ ጋብዘኝ ነው ጋብዘሽ ዛሬ አልችልም ባይሆን ሌላ ጊዜ ጋብዛለሁ በሲባን ዛሬ እንኳን ረፍት አድርጊ 30 ደቂቃ ብቻ ስለኝ ከዛ ፍለሽ ነው ስራ ትሰሪያለሽ ወንድሜ ስለማልችል እኮ ነው መጨረስ ያለብኝ ስራዎች አሉ እንደ ዶክተር ይሰጥባሩ ለሰው ብቻ ነው ረፍት የምታዙት አቲ ለራሳችሁ እንኳን ተማርፉ ሞክሩ ወንድሜ ሙሽ ደረቅ እኮ ነክ ላንቺ ሲሆን በጣም ደረቅ አሁን ትንሽ ልብስሽን ቀይሪና ነው ውጪ ተበኩሽ እሺ በቃ ትንሽ ደቂቃ እሺ ለዛ ነው የሚባለው እስቲ ግን ስለ ግቢ ላይፍ እኮ አልነገርከኝም እንዴት ነው አልጠበስክም ታበጣሽ ቤት እኮ ነው ዘይቱን ተወለደ እስኪ አቀልድ የምሬን እኮ አረ የምሬ የለም ለማለት ከማመን ብቻ አማራጭ ካለሽ ባይሆን አንቺ ተሳውቂኝ ከማን ጋር ከማቼ ልበልሽ ከማቼ ነው ያልከው እና አሁን መቼም ተስታውቂኝ ዝም በል አንተም ለቁም ነገር ሳላበቃ ጓደኛው ሆነጭኛ ምንም ነገር የለም የኔ ጌታ ያባየና የማየን አደራ መጀመሪያ ልወጣ ደግሞ ግብዣው በጣም ተመችቶኛል ባይመች ነበር የሚገርመው Becky ተነስ ተነስ እንጂ ስማሙ ለምስቅዱስ ቅዠታ ምን ነው አንቺ ነሽ እንዴ ምንድነው የሚያጋድመው እስከዚህ ሰፍተኛ እንዴ ተነስ 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 በቃ ሃይ ተነስ ብያለሁ ተነስ ብያለሁ እንዳተኛ ዋ ኤዲዬ ዛሬ እንዴት መጣሽ አሻጎቴ ፊልዴ ነው እሺ ምንድነው ሻራስ ማም ሰላም ይሰጠኝ ባይመለስ አረባክሽ ያጎትሽ ለምሳቸው እንደዚህ እሳቸው ሲታው ቆራጫለ አይ ኤዲዬ እና ነፃነቴን አግኝቻለሁ ያልሽ ነው ወይ ቀላል ነፃነት እሺ ቤኪስ ደህና ምነው ሰላም አይደላችሁም እንዴ እባክሽ ሰላም ነው ግን እንደዚህ አይደለም ምን ነው ማቃሉ ከግቢ ሲመጣ ኖርማል አለ ብቻ ጸባይ ተቀይሯል ምንም እየገባኝ ሴናም በጣም ተጠንቅቋል ኳላችሁ በጣም እየነፈነፈች ነው ያለችው አንቺን በደንብ ስለምታምንሽ እያንዳንዷን ነገር ምን እንደምትሰራ የት እንደወጣች ከማን ጋር እንደዋለች እያንዳንዷን እንቅስቃሴዋን የተከታተልሽ ለኔ ሪፖርት እንድታደርጊ እሺ
ጨርሻለሁ። ይግቡ። ለምን ነበር የፈለከኝ? ቁጭ በል። ዶክተር ሲና ከንፋስ ጋር ግብ ግብ የገጠመ ዛፍ መጨረሻው የሚደግፉትን ቅርንጫፎች ማጣት ነው። ንስርን የሚጋፋው አንድ ትልቁ ተግዳሮት ንፋስ። የሚገርመው ነገር ንስርን ወደ ከፍታው እንዲወጣ የሚደግፈው ንፋስ ነው። ዶክተር ሲና ከማን ጋር እያወራሽ እንዳለ የገባሽ አልመሰለኝም። ማስረዳት አይጠበቅብም። ምላስ ስለታማ ነው፣ ግን ዛፍ አይቆርጥም። መጥረቢያ ጠንካራ ነው፣ ግን ጸጉር አይቆርጥም። ሁሉም የራሱ የሆነ ብቃት አለው። ጥሩ ታወሪያለሽ፣ ግን ወሬና ተግባር ለየቅል ናቸው። እሱን አብረን የምናየው ይሆናል። ደህና ዋል። አልጨረስኩም። እኔ ግን ጨርሻለሁ። ኤዱዬ የምታምኚኝ ከሆነ የጠየኩሽን ብቻ አድርጊ። ሁሉንም ነገር አስረዳሻለሁ። የጠየኩሽን ብቻ አምጪልኝ። ከዛም በኋላ ያለውን ነገር ሁሉን ያስረዳሻለሁ። በጣም የተፈታተነችን ነው ቦስ። የሆነ ነገር ካላደረግን በኋላ ተቀድመናለች። ምን የተለየ ነገር አደረገኝ? የተለየ ነገር ባታረግ እንኳን ባንንቃት ጥሩ ነው። የሆነ የተማመነችበት ነገር ያለ ይመስለኛል። እስኪ የተማመነችበትን ነገር እናያለን።
ከሰሞኑ ደህና ወጥመድ አዘጋጅቼላታለሁ። የልንር ነው እዚህ የሆነ ኤዱ ጋር ማንድ ሞድሮ ፋይል አለ። ያነ ፋይል አጎቷን በተመለከተ አንዳንድ መረጃዎችን ልትሰጠኝ ተቃጥረናል። አልገባኝም። ለካ አልነገርኩም። ትምህርቴን እንኳን አቋርጬ መጣሁት። አንድ ትልቁ ምክንያት ይሄ ነው። ማለት በኤዱ መንገድ ስላጎቷ አንዳንድ መረጃዎችን ለማግኘት ነው። ኤዱን ባንተ መንገድ እንደገና መቅረብ የፈለኩት። በጣም ታሳዝናለህ። ደግሞ ያችን ምስኪን ልጅ በእኔ መንገድ ያጠመርካት ለዚህ ነው የምትፈልገውን ነገር ለማግኘት ማትፈልገውን ነገር አድርጋል የሚባለው። እኔ ከአጎቷ ጋር ተነካክቼ ሲኦልን ማየት አልፈልግም። ትሰማለህ? እስከ ዛሬ ድረስ ራሱ ባለማወቄ ካንተ ጋር መቀጠሌ በጣም ያሳዝነኛል። በጣም እና ማን ነው መንገዱን ጨርቅ ያርግልኝ። በቃ ስማ፣ እኔ ከአጎቷ ጋር ተነካክቼ ሲኦልን ማየት አልፈልግም። ደግሞ ያችን ምስኪን ልጅ በእኔ መንገድ ያጠመርካት ለዚህ ነው። ኤዱ ይሄን ስልሽ አዝናለሁ። ቤኪ አንቺን የቀረበሽ ለፍቅር ብሎ ሳይሆን አንቺን ተጠቅሞ መረጃ ካጎትሽ ለመውሰድ ፈልጎ ነው። በተቻለሽ አቅም ራስሽን ጠብቂ። ሰሞኑን በጣም ስላጎቴ እየጠየቀኝ እኮ ስለሆነ ነው። ትወደኛለህ? ምን ጥያቄ ነው? የጠየኩን ብቻ መልስልኝ። ትወደኛለህ ወይ? ቆይ ዛሬ ምን ነሽ? ይሄን ራሱ መመለስ ከበደ። ምን አይነት ቀሽም ሰው ነኝ? ቆይ ወደ ህይወቴ ስመጣ ዝም ብዬ ተቀበልኩ። ስላጉ በተደጋጋሚ ሲጠይቀኝ እንኳን አንዳችም አልጠረጠርኩ። ሄዱ ያወራሽልሽ እንግና አውቀሽ ያጎቴ እንደከማውን ለማግኘት ብለ ፍቅር መጠቀም ለምን አስፈለገ? ይሄን ያክል ሰልፊሽ ሰው ትሆናለህ ብዬ አንድ ቀን ማስቤ አላውቅም ነበር። ራስ ተስፋ ሰጠኝ፣ ራስ ደግሞ መልሰው ስር። አየህ ከማንም በላይ አጎቴ በእኔ ላይ ያሳደረው ቁስል ይብሳል። አባቴ የገዛ ወንድሙን በሴራ ተብትቦ ያስገደለ ሰው የምን አልነበር ይፈልገው? ይሄው ግን ይሄንን ማድረገው ላንተ ብዬ ሳይሆን አጎቴ ለመጣል ከጠላቴም ጋር ይናበራል። ለማንኛውም ግን የኔና አንተ ነገር እዚህ ጋር ያበቃል። ሄዱ ምን ቀረ ደግሞ? የምትፈልገውን አገኘ አይደል? ለማንኛውም ግን ራስን ጠብቅ። እህትን ማትረፍ የምትችለው አንተ ብቻ ነህ። ነገሮች ካለፉ በኋላ ከሚቆጩ ነገሮችን ለማስተካከል ብትሞክር ይሻላል። ለውሳኔ አላረፈርክም። አሁንም ጊዜ አለ።
ምን አቀበጠኝ ምን አቅጦኝ ነው እኔ ያለሁልህ ምን ፈጣሪ እስራኤል ነኝ እንጂ አለሁልህ ያንበስ እንደዚህ ያልኩ አንተማ ምን አጠፋ ቤጋ ምን አጠፋ አንተ የጠፋሁት እኔ ራሴ ወይ በራሴ ነች እንዴ ቤት ድረስ ምን ሆነሃል? ማን ያልክ ነው ታውቀዋለህ? ምን ሆንኩኝ? ወይኔ ታባጉድሽን መተሽ ባየሽ ያበድኩ እኮ ነው ታውቀዋለህ? ማነው እሱ? ወይኔ ወንድሜ መጨረሻ እንዲሆነ በቃ እኔ አንቺ ምጣት ያልኩሽ እኮ እሺ ምጣት በለኝ ልትከፍቺ በላሽ ክፈቺ ይጣ አስፈሪኝ ማየው ህልም እና ህልሜን ብቻ አጣኝ እንደ የጎረቤት ሰው ሁሉ እኮ ሊሰበሰብ ምንም አልቀረውም
ምን ይጫዋል ይሄ? እኔ ራሴ ደንግጬ እኮ ነው ሄጄ መጣሁት። አረ እንኳን ደረሽልኝ። አሪፍ ሳም ደረሽልኝ። አሪፍ ሳም ነው ደረሽልኝ። ትጫዋለህ እንዴ? ካንተ ውጪ እዚህ እንደምኖር ማንንም አያውቅም። እዚህ ጫካ ውስጥ እኔና ልጄ ብቻ ተደብቀን እየኖር ያለ ነው በዛ ሰይጣን በሆነ ሰውዬ ምክንያት ነው። ወንጀሎቹን ለመደበቅ ሲል እኔን ያለ ጥፋቴ ወንጅሎ በፖሊስ እያሳደደኝ ነው። በዛ ላይ ወንድሜን ገሎብኛል። ቀጥሎ የኔን ዕጣ ፋንታ የሚደርሳት ዶክተር ሴና እህቴ ናት። አሁን ብቻዋን ነው የተቃወመች ያለችው። እሱን የተቃወመ ሰው መጨረሻው አያምርም። ለዛ ነው አንተን እርዳታን የጠየቅኩ። እህቴንም አትርፈ እኔንም ነፃ እንድታወጣኝ ብዬ ነው። የድሮ ጓደኛን እንደገና ቀርባት ያጎቷን ሚስጥር አሳልፋ እንድትሰጥ በፍቅር አጥምዳት ያልኩ። ለምንድነው እንዲያጣድፍ ይጠራኝ? ምንድነው በስልክ ልትነግረኝ ያልፈለከው ነገር? አለቃ ከዚህ በፊት ስንጠቀም የነበረባቸውን ሰነዶች በሙሉ ሴና አግኝታቸዋለች። ምን እያልክ እንደሆነ አውቀኸዋል? አለቃ በቶሎ የሆነ ነገር ማድረግ አለበት። ሰነዶቹን እንዴት ልታገኝ ቻለች? እቤት ነበር እኮ ያስቀመጥኩት። መረጃው ከጇ ከወጣ እኮ አለቀልኝ። በፍጥነት መደረግ ያለበትን ነገር አድርግ። እሺ አለቃ፣ እሺ ቶሎ በል ሂድ። እሺ ወይ ማርቲ ወይኔ ጉዴ! እሺ መጣሁ፣ በቃ መጣሁ። ስራሽን ባልባው ተመጣጣሽ ማለት ለሰራሽበት ታዲያ ማንም አላየም፣ ማንም አልሰማም።
ታመጫለሽ አታመጭ ምን እንደምታመጭ ነው ከዚህ ስቃይ ዶክመንቱን ብታመጭ ይሻላል በጣም በጣም ቀላል ስቃይ ነች በጣም ቀላል ስቃይ ዶክመንቱን ታመጫለሽ አታመጭ ታመጫለሽ አታመጭ በጣም ቀላል ስቃይ ነው ገና ስቃይ ቻለው ስንት ዋጋ ከፍዬበታል መሰለሽ አባትሽ ወዴት ሄዶ ነው መጣው ካለ ስንት ሰዓት ተቆጠረ ስልኩ ደግሞ አይሰራ አትበሳጭ ቁጭ ብለህ ተረጋጋራል ምኑን ተረጋጋው ኔትወርኩ እኮ ምንም አልሰራ አለ እኮ ቀስ ብለህ ትሞክራለና እስቲ ቁጭ በለዚህ ሲያስጠላ ተረጋጋና ቀስ ብለህ ሞክር ምን ነገር የለም ወጣቱ ደግሞ አይቀር سمي ዝም ብለን ብንለቅስ ብቻሽን ሮጠሽ የምታሸንፊ መስሎሽ ነበር አይደል በደንብ ሳስቀይሽ የዛኔ ይገባሻል ሳትወጂ በግድሽ ታመጫታለሽ ሳትወጂ በግድሽ ታስፈራራኝ ምንም አታመጣም አንድ ረድኝ ከኔ ምንም ነገር አታገኝሽ ምንም ራስሻውን ማን ትቺ ወር ጆሻለች ጆሻለች ማንነት ያወቅሽኝ ሳትወጂ በግድሽ ታመጣለሽ በግድሽ ጠራ ሄሎ ሄሎ ደየለክ ተረጋጋናትን ምን የተፈጠረ ነገር አለ እሱ ሲመጣ ነግረሃለሁ ሰላም አበናት ለምን ማትነግሪኝ ቆይ አሁን ሄሎ 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 ተቋረጠ የተፈጠረ ችግር አለ
ምን እና የት ነው? ደደብ ደደብ ይህን መስራት ያቅታል። በፍጥነት የልጁን ፎቶ ላክ። አሁኑ በአስቸኳይ ፎቶ ላክ። እኔ በራሴ መንገድ እወጣለሁ። በወሬ አልፈልግም። በቃ ፎቶ ላክ። ጠላቴን ጉዬን ስራ አድርጌ ነበር አይደል የኖርኩት። ኤደን ነግቶ ታውቂዋለሽ? አላውቅም። እርግጠኛ ነሽ? ምን መሰለህ አጎቴ፣ አይ አይደለም ፎቶ ራሱ እንትን ነው አጎቴ በእናትህ አጎቴ ታዲያ አጎቴ በእናትህ አጎቴ በቃ እኔ እንዴት እንዳቃጠልሽኝ ወይ የማንም ሹፌሩ መጫወቻ ነው። የት ነው ያለው? አታውቂም? ሄሎ ትሰማኛለህ? ልጁ የገባበት ገብተህ ዶክመንት ልታመጣ ይፈልጋል በአስቸኳይ። አታውቂም ማለት አታውቂም ማለት የምታስቢበት ያለበለዚያ ግን አንቄ በገዛችን ምደፋሽ። ምን ተፈጥሮ ነው እንዳንጋብሽ ጠራሽ? ሴና አለች። ሴና ትናንትና ማታ ስልክ ተደውሎ ወጣ ነበረች። ማን ተመለሰች ማለት ደውላትን ሰው አልብሻል? ማርታ ስትል ሰምቻለሁ። እሺ አድራሻውን ሰምተሻል? ስማርት እና ለምሳሌ ነገርሽ ነው ስልክ ስለሱ ሙከራ ስልክ አሳለ ነበር። ጨዋታውን ገና ገባ። ዛሬ ሳትናገሪ
የህፃን ጨዋታ ባትጫወት አንተም እንደ አዋቂ ብትጫወት ጥሩ ሰምተሃል? ቆይ እስቲ አንድ እንግዳ ላስተዋውቅ። ወይ ወንድሜ ምንም እንዳሰማውሽ እኔ በጣም ደህና ነኝ። አንተ ጋር ያለው ደግሞ እንዳሰጠውሽ ስማ እህትን በህይወት የምትፈልጋት ከሆነ አንተ ጋር ያለውን ዶክመንት አንዲች ነገር ሳትዛነፍ ሳትባዛ በ30 ደቂቃ ውስጥ ይሄን ባታደርግ በእህትና በኤደን ህይወት እንደፈረድክ ጥናጃ ኤዱ ምንድነው ምን ሆነሻል? አለቀኝ ምንድነው ተፈጥሮ ነው? ኤዱ ንገሪኝ እንጂ ምን ሆነሻል? አጎቴ ምንድነው? እሱ ከመጣች ጀምሮ ተጨንቀሽ ያስጨነቅሽኝ ነው። ከሄዱ አልገባኝ። ምንድነው እሱ? አጎትሽ ምን? አጎቴ ቤኪን ካገኘው ይገለዋል። ምን? ለምን ቤኪን የሚገለው? ቆይ ምን ተፈጥሮ ነው? ለምን አትነግሪኝም? እሱ ሌላ ጊዜ ያስረዳሻል። አሁን ብቻ ምን ማድረግ እንዳለብኝ ንገሪኝ በእናትሽ። እኔ ራሱ በስንት መከራ ነው አምልጬ የመጣሁት። ተጨንቀሽ ያስጨነቅሽኝ እኮ ነው። ለምን የተፈጠረው ነገር ማን ነግሪኝ? እስኪ ቆይ እሺ ቆይ ተረጋጊ አንዴ። አሁን የኔ ቆንጆ ቤኪ የት እንዳለ ታውቂያለሽ? አላውቅም። ስልኩ ራሱ ዝግ ነው። በእናትሽ ቤኪ ማግኘት አለብን። እሺ ቆይ ጓደኛዬ ተረጋጊ፣ ደውይለት ለቤኪ። ጓደኛው ጋር ደውይ። ለጓደኛው ሞክሪለት ግድ የለሽም። ደረሽ ሞክሪ። የሱ አልበቃ ሲልሷም ወለም ያላት ሰኪናት ብቻ ላሽ ፈሪ ለናቱ ሚጣ ብራቮ እንደሆነ ለነገሩ ከማን ጋር እየተጋፈጥክ እንደሆነ አልተረዳሽ። እኔ ከዛሬ ተወጥቻለሁ። ለሞለታችን ማስለቀቅ ሆኔ ዛሬ ተወጥቷል። ለሞለታችን መለቀቅ አንተም እንደዚህ ለነገሩ ከማን ጋር እንደተጋፈጣችሁ አላውቅም። አንተ አረመኔ የምትፈልገውን ነገር ስላመጣልኝ አንድ ነገር እገላለሁ። ወይኔ ጉዴ! አይዞሽ አትፍጨርጨሪ። አንቺም ከደቂቃዎች በኋላ ወደዛው ትስባለሽ። ግድ የለሽ ሰብሰብ አድርጌ አንድ ላይ ልካቸዋል። አሁን ትፈርሚያለሽ? አልፈርምም። አንቺ በጣም ትንጨርጨርሽ። መሞት ከፈለግሽ ትሞቻለሽ፣ አይቀርልሽም። ግን መድኃኒቱን እዚህ አስገብተህ ምንም የማያውቀው ማህበረሰብ ከሚጎዳ እኔ ልሙት። በፍጹም አልፈርምም። በፍጹም
ምን ነው አንቺ የማህበረሰቡ ተቆርቋሪ ነሽ? ሞትሽ እኮ አይቀርም። ትፈርሚያለሽ አትፈርሚም? ትፈርሚያለሽ አትፈርሚም? እንዴ ነኝ? እሺ ነው ጨርሳችሁ እባክህን አትግደለኝ። እባክህን እኔ ለማህበረሰቤ ብዬ ነው ጊዜ ያለፈበት መድኃኒት እያመጣ ለህዝቡ እንዳይበትም ብዬ ነው። እባክህን አትግደለኝ። ይሄ ስራው እንዳይጋለጥበት ብሎ ነው። እህቴና ወንድም የለ እናት የለ። እባክህን አትግደለኝ። ለማህበረሰቤ ብዬ ነው። እባክህ በእናትሽ ንገሪኝ በእግዚአብሔር እኔ አታስጨንቂኝ ቤኪ ምን ሆነሽ በእናትሽ አንድ ነገር በይኝ እሺ ቤኪ ምን ሆነ አናግሪኝ እያየሽ አናግሪኝ ቤኪ ምን ሆናል አንተን ለቁም ነገር ሳላበቃ ጓደኛም ሆነጩኛ ሁሉ ነገር የለም የኔ ጌታ ያባዬና የማየን አደራ መጀመሪያ ልወጣ ከዚህ ሰፍተኛ እንዴ ተነስ በቃ ሃይ ተነስ ብያለሁ ማናችንም ብንሆን ጅማሬያችንን እንጂ ፍጻሜያችንን እናቁም አይ ህይወት ለአንዱ ህይወት ለአንዱ ሞት ህይወት በስተመጨረሻ ባልጠበቁት መንገድ ዜና እንድትነጥቀኝ ሄዱን ግን ሰጥታኛለች